ላ ላ ላ ነነነ ሳብላት እቺ አዘክ ሶሲ ደግሞ መጣ አው ይመቻት እንደውም ደብሮኝ ነበር እንደበርባታለን እሺ እናድርቃት እንዴ የሚን ቫይቭ ልናጠው አይደል በቃ ፈታ እንበልባት እንደበርባት ስታይ የሚያራዳ ልጅ አምባላውቀ Hi guys, how are you doing? How are you, Susie? I'm fine. I'm fine, thank you. And you? You, yes. I'm good. የመጣሁት የሆነ ነገር ላስቸግራችሁ ነበር። እኛ የለን አዎ የለንም እግዚአብሔርን የለን ምንድነው የሌላችሁ? እግዚአብሔርን እኛ ብር የሚባል ነገር የለን እንዴ እኛ ብር እንዴ ማን ብር ጠየቃችሁ? አሁን እኮ የሆነ ነገር ላስቸግራችሁ አልሽ። የሰው ልጅ ደግሞ የሆነ ነገር ላስቸግራችሁ ካለ ጉዳዩ ብር ነው። አረ እኔ ስለ ብር ላውራችሁ ፈልጌ አይደለም። አሃ ገባኝ። ጉዳዩ ስለ ፍቅር ነው አይደል? አላሰብኩም። የምን ፍቅር እንዴ? የጾታ ፍቅር ነው እንጂ ከኛ ጋር መቼም የእናት ፍቅር ወይም የሀገር ፍቅር አይሆንም አይደለም? እኔ እኮ ባለፈው ሰዓት ከኔ የሆነ ፎንቃ እንደገባለት ታስታውቅ ነበር። ኧረ አንተ ካንተ አይደለም የገባለት ከኔ ነው። ከፈለክ እናሲዝ በደም እናሲዝ ጋቢኗ ነው። እስኪ ያ ከኔ ፍቅር የገባላት አይመስልም እንዴ? ቆይ እናንተ ምንድነው የምትቀባጥሩት? እንማቼ ተባጠረና አንቺ ሶሲ እስቲ እንደው ሳትዋሺ ተናገሪ። ከማን ነው ፍቅር ያዘሽ እንዴ? ኧረ እኔ ፍቅር የሚባል ነገር አልያዘኝም። ኧረ የሆነ ፍቅር ማለት አይኖ ውስጥ የኔ ፍቅር እየተከበለለ አይደል እንዴ? ተይ እንጂ ሶሲ ተይ አይደለም እንዴ አንተ መሀል እንዴ? እስቲ አበይ ለምንድን ነው የምለው? አበይ አልኩሽ አንዴ አበይ። ምን ችግር አለ? እስቲ አየህ የኔ ፍቅር ደግሞ ይኸውልህ ልቧ ላይና ጨጓራዋ ላይ ጉልጭ ብሎ ነው የታየው እኮ። እኔ ሶሲ ነኝ ከዴቭ ውጪ ፍቅር የሚይዘኝ? አይሴት ዴቭን እዛ ላብላብ ያጫውተ እዚህ ደግሞ የኛን የጠበሳሙድ አንቺ ልጅ እንደዚህ የጮሽ አንድ ቀን እንጥሽ ተበጥሶ ለመታከም ያዋጡልኝ እንዳት እኔ አላወጣም። እኔ ብር ለስንት ወጥቼ ይችላል እንዴ? ለስንት አላወጣም እንዴ? ዩቱ ጋይስ ክሬዚ ናችሁ። እሺ በጣም ነው የምታስጠሉት። ያው ማንንም መስላለን አንቺ ነዋ። ይኸውልህ እሱ ሲያምርህ ይቅር። እሺ አይ አቡሻ ትናንትና ከሰሎሚ ከምትባል ልጅ ጋር ዴቭ እኮ ነው ይኸውልህ እንደዚህ አፍላፍ ተጋጥሞ ይኸውልህ እየተሳሳማ አላገኘሁም ከሰሎሚ ጋር። ምን ማና ሰሎሚ? ጣውንት ምንድነው ጣውንት? አንድን ሴት ማነው አንድን ወንድ ለሁለት ስትጋሩት ማለት እንደዚህ ሳንዱች ስታረጉት ጣውንት ይባላል። አሁን ለምሳሌ አንቺና ሰሎሚ ዴቪድ ሼር እንደምታረጉት ማለት ነው። እስኪ እኔ ልጅ እኮ ምን ሰውነት አለው እኮ እኔና ሰሎሚ ዴቭን ሼር እያደረግን ነው ማለት ነው። አይገርምም? ደግሞ እኮ አቡሻ የሚገርም ነገር የኔ ቆንጆ የኔና የኔማ ይላታል። አንተ እስኪ ጂምታ። ኧረ ሶሲ ሙች ወይኔ ሶሲ ዴቭ እንግዲህ ቻለው አበቃለ የእግዚአብሔር እርዳታ ጋር ነው መሰለኝ። ኧረ እስማትን ቀያይ ኧረ ዋለው What is your name ቢለኝ my name is Shanti means means is right. Ade Alberto come stai namaste come stai sto bene እኔማ sto bene dove stai andando ተው እንጂ አይ አንተም አታብዟ። አንዳንዱ ስትለኝ እኔ ሁለት ልበልልህ ለኔም አስብልኝ እንጂ እንዴ ተው እንጂ እንዴ የኔን እኮ ቋንቋ ነመስቴን ትቼ እኮ ነው ወደ አንተ የመጣሁት እንዴ። እና እዚህ ምን ያደረክ ነው? እኔም ማቾን ብዬ ሄጄ ቦዜ ልስብ እያሰብኩ ነበር። ኧረ አንተ ልጅ አረጋጋው። ቆይ ምንድነው እንደዚህ ዙሩን ማክረር? ኧረ እባክህ እንደማያቃቱን እስኪ ጉድህን እኮ ሰምቻለሁ። ምንድነው የምታወራው? እንዴ ጉድህን ትናንት አይደለ እንዴ ሰሞት አልቤልቱ ሙት ይሄው አኮራኸኝ። ተናገር። ቆይ ምን አድርጌ ነው እንዴ? ትናንትና ብራዚል በጭዌ መሃል ስላንተ አንስቶ ፈታ ሲያደርገን ነበር። ብራዚል ብሬ? አዎ ብሬ። ስንት ታሪክ ወዬ እንዳለን አይዲዮ የለም። አይ በሬ እኮ ይል ያራዳለች ነው መቼም በሴንቲ ጥርሴን ፍቄ ምናምን ብሏላ እንዴ። ታዲያ ልክ ነህ። ይኸውልህ ስለ ቺኮች ስላጠለልካቸው ሲነግረን ይኸው እኛ ራሱ ላጫችን ዝርግፍ እያለን የሰማነው አንተ እንዴ። ለምን ላጭ ብላጭ ትሆናላችሁ እንዴ? ታዲያ አንተ ርቦ አስቦ ሰው ጮቦን ከተፈ እያደረገ ሲበላ ላጭ አይመጣም እና እንዴ? ታዲያ አስበው። እኔ እኮ በቺክ ተመትቼ ድርቅ ያልኩ ልጅ እኮ ነኝ። እንዴት ላጭ አይወጣም? አስቧል። ያ ሁሉ ሰልፍ ለአንተ ያ ሁሉ ቺክ ተደርድሮ። ኧረ ተውኝ እስኪ። አይ በሬ እኔ የምልህ ስለ ሮዚና አልነገረህም ታዲያ? ሮዚና ደግሞ ማናት? አንዲት በአባቷ ጠለና የነበረች ቺክ ነበረች።
እንዴ ከሷ ፎንቃ ገብቶለት ስለተፈጠረው ምንም ነገር አልነገረህም? አቤት ድፍረት! ወንድ ልጅ እኮ አይድፈር እኮ ነው የሚባለው። ጭራሽ ብሬ ብሎ በጣሊያናዊ ፎንቃ ጠብ ብሎ ነበር። አይገርምህም? ደግሞ እኮ እሱ ብቻ አልነበረም የሚገርመው፣ ቺኳ ራሱ በሱ ፍቅር ጥልል ብላለት ነበር። ማ ሮዚና? ታዲያ ታውቃታለህ እንዴ? እንዴ አውቃታለሁ። የት? እኔ እንጃ። እስኪ በእናትህ ጩቤውን ንገረኝ። ሃይ ብራዚል ታሪከኛ ሰው ነበር። እንደው ስሞትልሃል ቤርቶዬ፣ በእናትህ እቺ ወሬ ጥማኛለች። አንተ ቀጥልልኝ። እንዳታስብ እጨውትልሃለሁ። አንተም ግን አንድ ፌቨር ትሰራለኛለህ። ምንድነው? ያፈለግከው ይሁን። እኔ ማልሰራው ጀብድ የለም እኮ። እሺ ሶሲ የምታዘጋጀውን ፕሮግራም እንዴት አየሽ? በጣም ነው የወደድኩት። አይገርምም ዴቭ? ትልቅ ስንሆን ያኔ ብለን የምናወራቸው ብዙ ታሪኮች አሉ። ያውም በሁሉም ስሜት ነው። በደስታ፣ በጸብ፣ በሐዘን፣ በፍቅር ብቻ ሁሉም ስሜቶች ላይ የኛ የምንላቸው ነፍ ታሪኮች አሉ። መጨረሻው ላይ ደረስን አይደል? ይሄ የመጀመሪያ መጨረሻ እንጂ የመጨረሻ መጨረሻ አይደለም። ልክ ነው። የልጅነት ጊዜ አልቆ ወደ ወጣትነት የምንሸጋገርበት ጊዜ ጀመረ ማለት ነው። የአዲስ ህይወት መጀመሪያ እንደማለት ነው አይደል? በትክክል። ግን ከዚህ በኋላ በህይወታችን የሚመጡ ሰዎች እንዳለ በዚህ ልክ ጓደኛሞች የምንሆን ይመስልሻል? አላቅም። ግን እንደምታውቀው የኔ ህይወት በጨለማ የተኖረ ልጅነት ነው። እዚህ ከመጣው በኋላ ነው ከሰው ጋር የተቀራረብኩት። ነገ ላይ ደግሞ ምን ሊገጥመኝ እንደምችል አላውቅም። ከዚህ በኋላ ከሰው መሀል እንደማትወጪ እርግጠኛ ነኝ። እኔም ተስፋ አደርጋለሁ። ግን በቃ ተይ። አይሆንም ዴቭ፣ የፈለከውን ነገር ጠይቀኝ። ማለቴ የእናንተ ነገር ሙሉ ለሙሉ ተቋጭቷል ማለት እንችላለን? ኦልሞስት አዎ። ግን ፐብሊክ ማረገው የራሴ የሆነ መጨረሻ ላይ ውሳኔ አለኝ። መጠይቅ ይቻላል? አይ እሱ መጨረሻ ላይ የምታየው ይሆናል። እሺ ሄሙ ዌይት ፒስ ነው? ደህና ነኝ ማርክ። ፒስ ነው አለሁልሽ። ዋትስአፕ። ቆይ ማርክ ምን አዲስ ነገር አለ? ፍክት ብለሃል። ያው እንግዲህ ለጊዜው ምንም የለም። አይ የሆነ ነገርማ አለ። አንድ ነገር አለ፣ ግን ይኸውልሽ ያንቺ እርዳታ ያስፈልገኛል። ምንድነው እሱ? ይኸውልሽ ሄቡ፣ ጥብቅ ጉዳይና ሚስጥር ነው። አልገባኝም። ቆይ ምን ቢሆን ነው ጥብቅና ሚስጥር የሆነው? ይኸውልሽ ምክንያቱም ጉዳዩ ስለ ጄሪ ስለሆነ። አልገባኝም። ጄሪ ምን ሆነች? አይዞሽ አትደንግጪ፣ ምንም አልሆነችም። ያው ከማርክ ህጎች አንዱ ማፍቀር ነው አይደለ? አንዱ ወዳጄ እሷን ሳያፍቅር አይቀርም። ምን? ጄሪ? አይገርምሽም? ቆይ እናማ ዛሬ ለሷ ያለውን ስሜት ይነግራታል እኮ። ታዲያ እንደዛ ከሆነማ ጥሩ ነው። አንቺ ደግሞ ለኔ አንድ ነገር ታግዥኛለሽ እኮ። እሺ ምንድነው ማግዝ? ይኸውልሽ ሄቡ፣ በእርግጠኝነት ልጁ ፍቅሩን ከገለጸላት በኋላ ጄሪ ወደ አንቺ መጣ ታማክርሻለች። እሺ ይኸውልሽ ያኔ ስለ ወዳጄ ጥሩ ነገር እየነገርሽ ታውቂያለሽ ማለት ነው። እንዴ ማርክ፣ ልጁን የታወቀው ነው ስለሱ መልካም ነገር ማውራው። እንዴ እሱንማ ልጁን እኮ ታውቂዋለሽ እኮ። እሺ ነገረኛ ማን ነው እንዴ? ያ አይተንፍሱ። ምን አይተንፍሱ? አይተንፍሱ ያንተ ጓደኛ? ምን ያስቅሻል? አረ ምንም። የሆነ ያጤንሹ ነገርም አለ። አረ እኔ ምንም አላሰብኩም። ግን ከዚህ በፊት ሲጣሉ ስለነበር እንዴት ሆነ ብዬ ነው። አየሽ ፍቅር ክፋቱ ቤቱ ጋር መምጫው እንደሆነ አይታወቅም እኮ። እና ቆይ አሁን ሊነግራት ነው? አዎ አልኩሽ እኮ። እሺ የሚቻለኝን ነገር እነግራታለሁ። አይ አንቺ እንደው ምን ላድርግሽ? ልዩ ሴት እኮ ነሽ። ሲጀመር ልዩ ሴት እንደሆንሽ እኮ ማለት ነው ውስጤም ፈጣሪም ነግሮኝ ነበር እኮ። ግን ሄቡ አደራ አሁን ያወራነውን ነገር ማንም ሰው እንዳይሰማ። አረ አታስብ፣ ለማንም አይደለም። አደራ እሺ። አቦይ እንደው ምን ላድርግሽ? አቦይ ይመችሽ። ዋትስአፕ አይ ማርክ እስከሳለሽ ጄሪ። ቆይ አሁን አይተንፍሱ ጄሪ ልጀነጅናት፣ እኔ ደግሞ ስለሱ ጥሩ ነገር ልነግራት።
ገና ነው የሚያዝናና ድራማ የምናየው። ወይ ጉድ! በእርግጠኝነት የያዘችው ድንጋይ ላንተ ነው። እኔ ደግሞ ምን አድርጌ? ብራዘር ያማል እንዴ? የሶሲ ፍቅረኛ ሆነ ምን አድርጌ ነው ምናምን የሚባል ነገር ይሰራል? እሺ በል ተነሳውን። ወዴት ልሂድ? ና እባክህ ከጀርባዬ ይሁን። በኋላ አናትህን በዚህ ፈንክተህ ትልቅ ችግር ነው የምፈጥረው። ና ና እጭንበታለሁ፣ እጭንብሃለሁ። እሺ እንዴ እጭንበታለሁ። ፊዮሪ በህግ አምላክ ከፊቴ ዞር በይልኝ። ሶሲ ዞር በይልኝ፣ ዞር በይልኝ። ቆይ ምን ሆነሽ ነው የተናደድሽው? ደሙ ሳላፈሰው በዚህ ድንጋይ አናቱን ሳለው እኔ ከዚህ ቦታ አልሄድም። እንዴ እኔ ቆይ ምን አጠፋው? አንተ እኔ ላይ ቺት ታደርግብኛለህ? እኔ አንተ ደሙ ያፈጥብኛል እንዴ? ፊዮሪ ፕሊዝ ዞር በይልኝ። ይሄን ድንጋይ እጭንበታለሁ። ዞር አይደለም ዴቭ በፍጹም እንደዚህ አያደርግም። እንዴ አድርጎታል አልኩሽ እኮ። ቆይ እኔ ከማን ጋር ነው ቺት ያደረኩት? እንዴ ከሰሎሜ ጋር ነው። ማናት ደግሞ ሰሎሜ? አይገርምሽም ፊዮሪ? ምን እንደሰማሁ ታውቂያለሽ? ምንድን ነው የሰማሽው? አንድ ወንድ ለሁለት ሼር የሚያደርጉ ሰዎች ጡት እንደሚባሉ ሰማሁ። ይሄ ሁሉ የመጣብኝ ደግሞ በዚህ ልጅ ምክንያት ነው። ጡት ደግሞ ምንድን ነው? ታያት እባክሽ፣ ጣውንት ለማለት ነው። አየህ አይደለ? ስሙን ራሱ በደንብ ታውቀዋለህ፣ ምክንያቱም ስራ ስለሆነ። ዞር በይልኝ፣ ዞር በይልኝ ፊዮሪ። ዞር አልልም ሶሲ፣ ተረጋጊ ያልኩሽ አይደል እንዴ? እኔ እኮ ተሰድቤያለሁ። ጡት ማን ነው? ጣውንት እኮ ነው የተባልኩት። ዞር በይልኝ፣ አናቱን ነው ማለት የምፈልገው። ቆይ ማን ነው እንደሱ ያለሽ? ሚኪና አቡሽ ናቸው። ወይኔ እነሱ ልጆች ምን ይሻላቸዋል? ቆይ አንቺ አይገባሽም እንዴ? ሙድ እየያዙብሽ እኮ ነው። አይመስለኝም። ይኸውልሽ እንደውም ካላመንሽ ሂደን እናናግራቸው። አዎ እንደውም ለዊትነስ እንደሆነ ማለት ነው። አንቺ ይዤሽ መሄድ አለብኝ። ጣጣ የለውም ሶሲ፣ አብሬሽ እሄዳለሁ። ኑ ተከተል። ሶሲ ድንጋይሽ እውነት ከሆነ ድጋሚ መጥቼ ነው የምፈነክተው። እና ፋዘሯ ጓገጭ ባይል ኖሮ እሱ ከሮዚና ጋር ሊመቻች ነበር እያልከኝ ነው? ነበረ። በእናትሽ ደግሞ እኮ ሮዚና ምን የመሰለች ቆንጆ ልጅ እንደነበረች። ታዲያ እኔ እኮ ራሱ ሳላቃት ሙክከን ያልኩላት። አንተ ያመሃል እንዴ? ይሄኔ እኮ እሷ ባለትዳርና የልጆች እናት ሆናለች። ወይኔ ልክ እኮ ነው። ለካ ይሄ የድሮ ታሪክ እኮ ነው። አየኔ ነገር። ኧረ ማን አልፎ ቆይ ወሰድ ያደርግሻል። ምን ላድርግ? ስለ ቺክ እኮ ሲወራ እኔ ከየት እንደሚመጣልኝ መንፈስ እኮ ነው የሚጋባብኝ። የቺክ መንፈስ እንዳይዘ አይ ብራዚል ያሌለ ጸደይ ሰው እኮ ነው። ደግሞ ዳንስስ ብትል በድሮ ጊዜ የነበሩትን ቡጊ ነሽ፣ ማርንቻቻ ነሽ፣ ሁሉንም ነበር ድሮፕ የሚያረጋቸው። ይመቸው ቡጊ ይመቸው። በእናትህ ኧረ እሱ የማያመጣብህ ጉድ አልነበረም። ሲፈልገው ብሬክ ዳውን፣ ሲፈልገው ቡጊ። ኧረ የሆነ ሰዓት ሁላ ብሬክ ዳንስ ብሎ አምጥቶ ነበር። አልቤርቶ እኔ የምለው ግን እድሜያችሁ ትንሽ የተራራቀ ይመስለኛል። እሱ ከአንተ ፋጥ ያለ ይመስለኛል። እሱ እባክህ በኢትዮ ኤርትራ ጦርነት ጊዜ ተዋጋ ሰው ነው። የእሱ ቆጣይና የኔ አንድ አይደለም እንዴ? እንደዛ በለኛ። ከዛ እሱ ከጦርነት ሲመለስ እኛ ከጩጬነት አድገን ቺክ ምናምን መጠባበስ ጀመርን። እድለኛ ትውልድ። ከዛ በቃ ጀመውን ተቀላቀለ። በቃ ሁሉ ነገር ረሃ በረሃ ሆነ። አይ ብሬ የኔ አባት እንደው ቢሳካለት ፈረንጅ ላይ ያጫውት ነበራ። ማጫወትስ ሳያጫውት ይቀራል ብለህ ነው? ወይኔ ቀዩ የምርህን ነው? ያጫውት ነበር። አንተ ይሄን ቀዩ የሚባል ስም ተላልኩም እንዴ? ምን ላርግ ቀዩ ማን ነው? አልቤርቶዬ ምን ላርግ? ስለ ፈረንጅ እኮ ቺክ እኮ ሲነሳ ምላሴ እንድልጥ ያደርጓል። ሰማኛል። ያሁኑን አልፌያለሁ። ከዚህ በኋላ ግን አላልፈህም። እሺ እኔ የምልህ ታዲያ ሮዚናን አጫውቶታል እያልከኝ ነው? አዎ አልኩህ አይደል? ምን እንደምታካብደው? ወይኔ አሁንስ ብራዚል አስቀናኝ። ለምን ትቀናለህ? ምን ያስቀናል? እኔ እናቴ ሀገር በቀል እንደ ዋሊያ ከሀገር የሚያወጣ አጥቻለሁ። እሱ እናቴ ስንቱን ፈረንጅ ያጫውትልኛል። እንዴት አልቀና? ጄሪዬ ጉድሽን አላየህ? ደግሞ ጄሪ ማነች? ኧረ በእናትህ ይኸውልህ አንድ አምፖላንስ የሆነች ልጅ አለች። አታውቃትም? ይቅርብህ። ደግሞ ትሰማለህ? በሬ አንተና እኔ እንደተገናኘን በጭራሽ እንዳያውቅ። ለምን? እሱ እኮ በጣም እኔን ናፈቀ። አውቃለሁ። እሱማ ምን እና ተው አልኩት። ተው በቃ እኔ ራሴ ምክንያት አለኝ። አሪፍ ደረጃ ደርሼ ነው ማግኘት የምፈልገው። እሺ ወንድሜ አንተ ጥሩ ሐሳቢ ነህ። እንደዛ ካልክ ችግር የለውም። እኔ ጋር ሚስጥር ተጠባቂ ናት፣ ሴፍ ናት እኔ ጋር። ስታይል በቃ አሁን እንሂድ። የት ነው የምንሄደው? ቤዛ ላገኛት ነው። ምን? አዋሽ አንቲ እባክህ። ምን ትላንት ካየኋት በኋላ ምን መተኛት እኮ አልቻልኩም። የሆነ የምፈልገው አይነት ውበት ነው ያላት ደግሞ። ኧረ አልቤርቶ ይሄ ነገር ትክክል አይደለም እንዴ። ለምን? ምክንያቱም ፍቅረኛ አላታ። ይኑራታ። ምን ታካብዳለህ? በዛ ላይ ለሷም ቫራይቲ ነው። ቫይራይቲ ነው።
እንዴው ቫይራይቲ ምን ታከብዳለህ? አይ ምንም እሷ ለራሷ ጩጬ ናት እንቦቀቅላ። አንተ ደግሞ ኧረ ተው እንደዛ በል። ኧረ በስመ አብ። ወንድ ልጅ ደግሞ በእድሜም ከፍ ሲል ነው ጥሩ። አይ ፈተናዬ አልቤርቶ ስሞትልህ ነገር ይብራብህ። ሰማኛለህ? አሁን ያልኩን ታደርጋለህ ወይስ አታደርግም? እሺ ምንድነው የምናደርገው? በቃ ቤዛ እናገኛታለን። እንዴ እኔማ ባለውበት ካገኛትማ ሊደብራት ይችላል። እና እሺ ምን ይሁን? ይኸውልህ ከትምህርት ቤት ሲወጡ ጠብቀን እንሄድና አሳይሃለሁ። ከዛ ደቅ አድርገው ወየውዬ ማለት ነው። ኦኬ እሺ። ከትምህርት ቤት ስትወጣ ከማን ጋር ነው የምትወጣው? ከቹቻ ጋር። ቹቻ ከቀስቴፎን ጋር ማለት ነው? አዎ እንደዛ ነው። ታዲያ አንድ ነገር እንዳትረሳ፣ እኔ አልቤርቶ ነኝ። የማወራው ጣሊያንኛና እንግሊዝኛ ብቻ ነው። እሺ አንተ በፍጹም አትስጋልኩ። እኔ እኮ አሻንቲ ነኝ እኮ ጀግናው እኮ ነኝ። ምን ሆነ ነው ሚስጥር እኔ ጋር ሴፍ ነው ባለ እንግዲህ ነው። ሚኪ አንተ እባክህ ስማኝ። ቆይ ሰሎሜ ምናምን የምትባል ልጅ ጭው ያፍልታችኋል? እሺ ታዲያ እኛ ምን እናድርግ? እሺ ስራ እንፍታ። ወዘኔ ነው እኛሽ እና ስራ ስፈቱ የሴት ነው እንደምበጠብጡት እንዴ? እስኪ በእኛ ቦታ ሆናችሁት ኢንትራንስ እየደረሰ ነው፣ ልንለያይ ነው። ጋስ ለትዝታ ብትሆን እንደዚህ አይነት ተንኮሎች ብንሰራ ምን ችግር አለ? ምን ችግር አለ ማለት? ቆይ ይሄ ሁሉ ነገር ውሸት ብቻ እንዳይሆን። አይገርምሽም? ሶሲ ውሸት እኮ ነው። ሶሲ ምንድን ነው ያስጨውሽ እንዴ? አንተራቸው ምን እንደዚህ ተንኮለኞች እንደዚህ አይነት ተንኮል ሰርተው እኮ ከቤም ጋር ያጣሉኝ ነበረ። እና እነሱ የፈለገ ነገር ቢሉ ከኔ ጋር ታያለሽ እንዴ? እንዴ እኔ ምን ላድርግ? ስለምወድህ እኮ ነው። ሚኪ እንባይ መጣ። የኔ ራሱ ጠብልኝ ራሱ ውስጥ የተረበሸ ወይ ግን እንትን ለምን ሰብሰብ ብለን አናለቅስም? ይደረዛ ምድረ ስራ ፈት ቤብ በጣም ይቅርታ። ይቅርታ ያደርግልህ እንዴ ሞታላ ሞታላ እንዴ ለምንድን ነው የማያደርግልህ? አይ ሶሲ እኛ እኮ ፈተና ነበር ስንፈትንሽ የነበረው አይደል? ምን አይነት ፈተና? በጣም ጥሩ። እንግዲህ እኛም በጣም የምታውቂኝ ሰዎች ነን። እና ታዲያ እናማ ይኸውልሽ እኛ ነገ ከነገ ወዲያ ዩኒቨርሲቲ የምንገባ ሰዎች ነን አይደለ? የተማርን ሰዎች ነን፣ ቆብ የምንችል ትልልቅ ሰዎች ነን አይደለ? ነገ ቺት ተደርጎብሻል ብትባይ ብሬክ አፕ ካላደርግ ልትል እኮ ነው ልትል እሷ። ኧረ ብሬክ አፕማ አናደርግም። ለነገሩ ጭንቅላቱ ነው አይደለ ብሬክ የምታደርጊው በድንገት እንዴ? እሱ ሀሳብ እኮ ይመጣልኝ በቃ በንዴት ወደሱ እየመጣው እያለ የሆነች ቆንጆ ድንጋይ ሳይ ነው እንጂ እኔ ለክፋት አስቤ አይደለም። አያቡሽ አየ ድንጋይ እንኳን ቆንጆ በሚሆንበት ዘመን አንተ ይኸውልህ እንዳከካለ ከከካም ቢያንስ እኮ እየሞከርኩ ነው። አንተ አልሄድ እንደ አመድ ቡን እያለ እየኖርክ ያለ ይነሳል። አይ ሰው ፕሊዝ ይቅርታ አድርግልኝ። ሶሲ ላንቺ ይቅርታ ሳላደርግ ነው ይመስልሽ? ቤቢ ነይ ምን ሰራለኝ? ነይ ጀሪየዋ ጀሪየዋ ያልከው? አዎ ምን ነው እናት አለም? ቆይ ምን አጋጥሞ ነው ጀሪየዋ ያልከኝ? እንደው የሆነ ብርቱ ጉዳይ ገጥሞኝ ቁጭ ብዬ ነው ጋሽ እንዴ እኮ ከኔ ጋር ኋላስ? እሺ ና ቁጭ በል። አንተ ደግሞ ማንን አፍቀረ ይሆን? ታዲያ እንዴት ነሽ? ሁሉ ሸጋ? ሁሉ ሸጋ ነው አንተ ጋር? ሁሉ ሸጋ? ሁሉ ሸጋ ነው እኔ ጋር። እንደው ምን ገጥሞ ነው ልታናግረኝ የመጣኸው? እንዲያው እዚሁ ግቢ ማን ጠግቦሽን የምታስታውሰኝ አንዲት ሴት አለኝ። ማንስ ደግሞ እሷ? እነግርሻለሁ። ምን እንደነካኝ እኔ እንጃ። ዝም ብዬ ማሰብ ጀመርያለሁ። አይተንፈሱ እኮ ማናት? አንቺ ነሽ። ማኔ ጄሪ? አዎ አንቺ ጄሪ። እስክስ ማለት ይሄንን እኮ አንተ ትንሽ እንኳን አታፍርም? እኔ ጄሪን? አዎ ምን ነው እናት አለም እንዴ? ቆይ አንተ አልሞት አልኩህ እንዴ? እንዴ ትንፋሽን አሳጥረህ ልትገለኝ ነው? ኧረ እኔ እንደዛ ለማለት አይደለም። አረፍተበኝ እንዴ? እንኳን አይደለም እንደዛ ይቅርና እዚህ ላይ ተቀመጥከው ራሱ ትንፋሽ ከማጣሩ የተነሳ ተበድረኝ ነው እየተነፈስኩ ያለሁት። ምን ይላል ይሄ ደፋር?
መግደርደርሽ እንደሆነ ገብቶኛል እኮ። ቆይ አንድ ሁለት እንድትይልኝ ፈልጌ ነበር። የምን ነው ይሄ ያስተብየውን ትንሽ ቆንጠጥ ማድረግ ፈልጌ ነበር። ማለት ልታስደበድበው ፈልጋ ነው? እንደዛ ነገር። እኔ እንደዚህ አይነት ነገር ውስጥ እጄን አላስገባም። የፈለግሽውን ያክል ገንዘብ ከፍላለሁ። አንተ ህፃን ነገር ነህ ልበል እንዴ? እኔ እኮ በካልኩሌሽን የምጓዝ ሰው ነኝ። እንደዚህ አይነት ስህተት ሰርቼ ራሴን አደጋ ውስጥ መክተት አልፈልግም። ይገባኛል። ልጁ በጣም ተጠራጣሪ ነው። እኔ ደግሞ እየዛትኩ ጥቃት ማደርስበት ከሆነ ያው ጥርጣሬው መጨመሩ አይቀርም። እናማ እንዳሰብነው ከመጠን በላይ አደገኛ ከሆነ እንዴ ቢቀድምንስ? ጥሩ ጌታ ነው። አየህ በሪዝን ሲሆን የእቅዱ አንድ አካል ይሆናል። እና ተስማማን? አዎ አንተ እዚህ ነገር ውስጥ አትግባ። እኔ በራሴ መንገድ ጨርሰዋለሁ። የሚያስፈልግሽ ነገር ካለ ሁሉም ነገር ዝግጁ ነው። አታስብ። የሚያስፈልገኝ ነገር ካለ እኔ እነግርሃለሁ። ሌላው ደግሞ ቶሎ ቶሎ ባንገናኝ ጥሩ ነው፣ ምክንያቱም አደጋ ሊፈጥርብን ስለሚችል። ገባኝ። መልካም ቀን። ጸጋ ምን ለማድረግ እየሞከረች ነው? እየተከታተለኝ ነበር። ዲመስማ መጋኛ ጥሩ ስም ነው ያወጣልኝ። እባክህ አሁን እዚህ አልነበርሽ እንዴ? ወዴትም ልሂድ። አሁን የጠየቅኩህን ብቻ መልስ። ምን ነበር የጠየቅሽኝ? ለምንድን ነው የምትከታተለኝ? ኧረ እኔ ያልተከታተልኩሽም መስሎሽ ነው። ጥሩ ምን ብለህ ነበር ስም ያወጣልኝ? እኔማ ሳላስበው ነው መጋኛ ያልኩሽ። መቼም የመጋኛን ስራ ታውቀዋለህ አይደል? ኧረ እኔ በምን አውቃለሁ? ጓደኛሞች አይደለን? እና ለምን መጋኛ ብለህ ጠራኸኝ? ኧረ እንደው አዳልጦኝ ነው። እንግዲያውስ እኔ ልንገርህ፣ መጋኛ አንጋጦ አጣሞ ነው የሚደፋ። አምልጦኝ ነው። ማን ነው? አዳልጦኝ ነው። ማን ነበር ስሜ? መጋኛ። በጣም ጥሩ። ስሜን እንዳትረሳው እሺ? ነው ፈጣሪ ምን ውስጥ የከተትከኝ? እንደው አንተ ጠብቀኝ እንጂ። በስመ አብ መንፈስ ቅዱስ። አይልቤ እንደው ምን ላድርገው? በቃ ድሮም እኮ አምኗለሁ። እሱም አያሳፍረኝም ብታይ። ታሪከኛ የሆነ አዛ የሆነ ልብ ደግሞ ምን አደረገ? ልቤማ አንቺን ፈለገሽ። ከዛ የተለመደው ስፓታችን ላይ ሲሄድ አጣሁሽ። ከዛ የመከረኛ ስልክ ተው አትጠጣ በሰላም እደር ስለው ጠጥቶ አደረ። ባትሪ ጨረሰ። እሺ እባክህ። ከዛማ በምን ላይ ጮልሽ? ከዛ እንዳሳብ መጣልኝ። በቃ አይኔን ጨፍኜ እጄን ልቤ ላይ እንዲህ አድርጌ ትንፋሽም ማዳመጥ ጀመርኩ እኮ የኔን። አይገርምሽም? እሺ እና ምን ተፈጠረ? ከዛማ ብዬ ከምስበው አየር ማል ያንቺ ትንፋሽ ባፍንጫዬ ማል ሸዋይል መሰለሽ? አቤት አገላለጽ፣ አቤት አገላለጽ። እኔ ግን ምን ቆርጦኝ ነው ያንተን ፍቅር አልቀበልም እምቢ አሻፈረኝ አልኩት። ቆይ አይፈረድብሽም ደሜ፣ ስላልተገለጠልሽ እኮ ነው። ቆይ እሱን ተውና ከዛ ግን ምን ተፈጠረ? ከዛማ የቃጁ ትንፋሽ በዚህ በኩል ነው ያለው የሚል ስሜት ልቤን እርግጥ ሲያደርገው አልተሰማኝ መሰለሽ? ልቤን ተሰማው እንግዳ ነገር ቃጁን ይዤ ነው የሚያየኝ አገር ብዬ ወደ አንቺ ከተፍ። ከዛ መሰስ ብለህ መጣ። ምን ጥያቄ ያለው ደሜ? ከዛ ልቤን አላሳፈረኝም። ይሄው አንቺ ጋር አመጣኝ። እንዲሁ ምን አባቴ ባረግ ነው የሚሻለኝ? ግን እንትና ጋር እትያሰለፍ ጋር እንዳለው በየአይነት ጥቅልል አድርገሽ ጉረሽ ማለቴ ቃጁዬ፣ የማሳይሽ ፍቅር ካቅምሽ በላይ እንደሆነ ገብቶኛል። አይዞሽ ደግሞ እሺ፣ በርቺ፣ ትቋቋሚዋለሽ። እነሱ ትሪት ካላረክኝ እሞትብሃለሁ። እንዴ ለምን ሲባል ነው የምትሞችብኝ? ስንት መሞት ያለበት ከንቱ ፒፕል እያለ አንቺ ለምን ትሞችብኛለሽ? እና ታዲያ በእኔ ቦታ ማን ይሞትልህ? ያ ሻንቲ አለ፣ ያ ኪሩም ተብዬ አለ። ሁለቱም ከንቱ ናቸው፣ ይሞቱ። አስፈላጊ ከሆነ ደግሞ እኔም እሞትልሻለሁ። እንዴ ደሜ ለምን ትሞታለች? እኔ ሙትት ልበልላት። ተው የበረሃ ጓዴ እንድትናገረው አልፈልግም። ጠላ አጣጪ፣ ድንጋይ አሟሟቂ፣ ስንት መኮንኖችን ዘርረን እዛ በረሃ ላይ ምን ባረግ ነው ግን የሚሻለህ? አንተ ልጅ ምን ላርግ? ቆይ እኔ ምንም አታድርጊኝ ቃጁዬ፣ ብቻ ፎንቄን ተቀበኝ። በቃ ሂድ አፍጥ ነው ይዞና በቃ ቶሎ በል። እንዴ ማንን?
ፎንቃና አንቺ ትሰክሻለሽ አይደል? ያንቺ ፍቅር ግን እንዲህ እንዳማረኝ አይቀርም። ቆይ ባልሰራልሽ ብቻ ያስፈራራኝ ምናምን ባልሆነ በምን አቅሜ ነው ማስፈራራሽ? በየትኛው አንጀቴ ቃጁ? ይሻላል። ደሜ ሙጭ ይሻላል። ደሜ ይፍላ። አሜን። እንዴ እርግማንሽ ምርቃት ነው ብዬ ስንቴ ነው ነገርኩሽ? ቃጁዬ እንዳትጠጋኝ አንተ ወደ ዘይት በእናትህ። ኧረ እባክሽ ልደገፍሽ። እንዳትደግፈኝ። ሄቨን ምንድን ነው የሚያስቅሽ? አንቺንና የተንፍሱን እኮ አንድ ላይ አሰሚያችሁ። ሆ ይሄ ፋራ ቆይ እንደው ትንሽ አያፍርም? መጥተው ልብ ከጅሎሻል ይላል። ቆይ እሺ ምን አልሽ? አጣጥቼ ሄድኩ። ምንድን ነው የጠጣሽው? መቼ ፍቅሬን እንዳልሆነ ታውቂያለሽ። እሱንም አውቃለሁ እኮ እንደው ሄቨን እስኪ እንደው በሞቴ አስቢን እስኪ እኔና የተንፍሷ ፍቅረኛ ማቾች ነን። እስቲ አስቢን እንደው አንድ ላይ ሆነን እንደው እንዴ ደግሞ የተንፍሱ ምን ይወጣለታል? ቆንጆ ልጅ እኮ ሄቨን። ዛሬ ከኔ ጋር ያለች ችግር ምንድነው? ጄሪ ደግሞ ያጠፋው እንዴ እንደው የአባቴ አምላክ እንደው የአባቴ አምላክ እንደው መድኃኒዓለምዬ እኔን እንደዚህ ጭልል እንዳደረገችኝ ጭልል አድርጋ አስቀራ። ስታስጠላ እንዴ! እሺ የት ነው ጥለሽ የምትሄጂው? ጠብቂኛ። ቹቻ የክረምቱን ትምህርት ምን አሰብሽ? ኧረ እኔ ምንም አላሰብኩም። እንዴ ለምን? ምክንያቱም ክረምቱን ወጠር አድርጌ ሰርቼ ለትንሿም እንዲሁም ደግሞ ለራሴ የሆኑ ነገሮችን ማድረግ አለብኝ። ለእሷ ሊፎርም ደብተር ምናምን ማለት አለብኝ። ለሱ ችግር የለውም። ለሱ ከሆነ እንተጋገዛለን። ኧረ በእናትሽ ቤዚቲ ተይ። የዛሬ ዓመት የሰራሽልኝ ውለታ ራሱ ከአቅሜ በላይ ሆኗል። ቹቻ አሁን ስለምን ውለታ ነው የምታወሪው? በእናትሽ አይ አንቺ ያረግሽልኝን ውለታ እኔ እንኳን ብዘረሳው እያረጋሽ ራሱ ያስታውሱታል። የእሳቸውን የልጅ ልጅ አስጠንተሽ የሰጠሽኝን ብር ጠቅላላ ለሚጢጥ አይደል ያደረኩት? ወሬ ያለብሽ ግን በቃ አስቢበትና ማለት ነው። ግዴታ ለሁለት መማር አለብን። ደግሞ ቀጣይ 12 ስለሆነ ግዴታ ቲቶሪያሉ ያስፈልገናል። አይ ቤዚቲ እኮ እኔ ቲቶሪያል አጥንቼ 12ኛ ክፍል አልፌ ዩኒቨርሲቲ ልገባ ማለት ነው። አዋ ኧረ እናቴ ይቅርብኝ የኔ እናት። ይኸውልሽ የኔን ጭንቅላት ራሴ ጥንቅቅ አድርጌ አውቀዋለሁ። ጭንቅላቴ ራሱ እኔን ጠንቅቆ ያውቀኛል። ማለትማ እኔ ተፈትኜ እንኳን አልፌ ዩኒቨርሲቲ ብገባ ማለት ነው። ይኸውልሽ ትምህርት ሚኒስቴር እንዲህ አንገቴን ዘቅዝቆ የሚቀጣኝ ነው የሚመስለኝ። ወይኔ ቤታ ወይኔ ምንድን ነው? ሮቤርቶ ነው አልቤርቶ ነው? ዞሮ ቤርቶ ነው መጨረሻው። በእናትሽ ቆይ እዚህ ምን ሊያደርግ መጥቶ ነው? እኔ ምን አውቃለሁ። እንግዲህ እኔ ግን የምጠረጥረው ያቀስት የማይሆን ነገር አድርጎ ስለሚሆነው አይመስለኝም። ቢያደርገው እዚህ ምን ይሰራል? እኔ አላውቅልሽም ቤታ፣ ግን ይኸውልሽ እራስሽ ትወጪዋለሽ። እሺ እኔ እንደሆንኩኝ እንግሊዘኛ ላይ ዱዳ ሁለታችንም አንድ ክላስ አይደለ? አብረን እንወጣዋለን። ሄሎ ሌዲስ። Hello. Good afternoon. Good afternoon. How are you? How are you doing? Hello, Busy. Hello.